ላይ ድረስ ቋቅል ይለኛል። በቃ እንትን አለኝ ነው ትልቅ ሰው ነው ምናምን ታከብረው ስለምታከብረው እና የሆነ ዝዋይ አካባቢ ስንደርስ እንደ አንተ የተማርክ ሰው አይደለም ወይ ነፍጠኛ የምትለው የትኛው ህዝብ ነው? ትምክህተኛ እያልክ የምትናገረው የትኛውን ህዝብ ነው? ይሄንን ነው ወይ ለዚህ ለሴንትራል ኮሚቴው ደቡብ ውስጥ ያኔ ሴንትራል ኮሚቴው በጣም ብዙ ነበረ እና ካሱ ነው ገሌ ገሌ መጥፎ ናቸው እያለ ከመቶ ሰባ ምናምን ሴንትራል ኮሚቴ ወደ 80 ምናምን እንዲቀነስ ያደረገው ችግሮች የተፈጠሩትም ከዛ በኋላ ነው። እና ቢተው በላይ ነበር ደግሞ ያን ታስታውስ ይሆናል ክልሉን በሞግዚት የሚገዛው የቲፒኤልኤፍ እና የሆነ በቃ እንትን አደረገኝና እንዴ አንተ ልጅ ነህ ስለ ነፍጠኝነት ስለዚህ ሀገሪቱ ውስጥ ስለነበረው የነፍጠኛ አገዛዝ አታምንም ማለት ነው እንዴ አለኝ። እና በቃ እኔ ነርቨስ ሆንኩ በዛን ሰዓትና ነፍጠኛ የሚባል አገዛዝ ነበር ወይ? ኢትዮጵያ የምትባለውን ሀገር የሚጠብቀው አካል ሁሉ ነፍጠኛ እያልክ ካድከው፣ ነፍጠኛስ ማን ነው? ነፍጠኛ ያልሆነው የትኛው ህዝብ ነው? እንዴት እንደዚህ ትላለህ? አንተ የተማርክ ሰው አይደለም ወይ? አይ ቲንክ ከእንግሊዝ ሀገር ሁላ ነው የመጣው እለዋለሁ። ትንሽ ቆይ ሄደና ለጠቅላይ ሚኒስትሩ ሳሚ ሰደበኝ ብሎ ተናገረ። አይ ቲንክ ከዛ በኋላ አንድ ሁለት ቀን ምናምን ቅዳሜና እሑድ ነው እዛ ሐዋሳ የምንለው፣ ሰኞ ወደ ቢሮችን ተመልሰናል። ገና ቢሮ እንደገባው ሳሙኤል የሚባል የደህንነት ኃላፊ ነበር እዛ ቢሮ አስጠሩኝና የጠቅላይ ሚኒስትሩ ጸሐፊ አስጠሩኝ። አንተ ይሄ ትምክህት አልለቀቀህም ወይ አለ። የምን ትምክህት ነው? እንዴት ካሱን ትሰድበዋለህ? አንደኛ ሴኩሪቲዎች አሉ እንግዲህ ለምስክርነት ነው እንደካ እነሱ ተጠይቀው ምናምን ሪፖርት ይዘዋል። አልሰደብኩትም እንደዚህ አላልከውም። ጥራውና ሰድቦኛል ያለውን ነገር ያቀረቡ ልጆች ይመስክሩ ይለኛል። ይመስክሩ ምንድን ነው ያልከው? ትምክህተኛ የሚባል ህዝብ ነፍጠኛ የሚባል ህዝብ የትኛው ነው? ማነውስ ነፍጠኛ ማነውስ ትምክህተኛ? የተማርክ ሰው አይደለም ወይ ብየዋለሁ። ይሄ ስድብ ከሆነ እጨምርለታለሁ። የአማራን ህዝብ በቃ ከታች ባለስልጣኖችን መጀመሪያ የተሰራው ስራ ትምክህተኛ ካላሉ ስልጣኑ ላይ አይሰጥም። ነፍጠኛ ነው ብሎ ካልዘሩት ስልጣኑ ላይ አይሰጥም። ቲም የደረሰውን ግፍ ነው የምነግርህ። በልጅነት ያየሁትን ነው የምነግርህ። ዛሬ አምርረን አይ አማራጭ የለንም በቃ ከዛ ኢትዮጵያዊነት ስንል የነበርነው ሰዎች ረጅም ጊዜ ወስዶብናል እኮ ኢትዮጵያዊነትን ለመላቀቅ። አልተላቀቅንም፣ በውስጣችን በደማችን ያለው ግን በቃ እንደ አማራ እንቁም ስንል ረጅም ጊዜ ነው የወሰደብን። ምን ለመናገር በዚች 4 ዓመት ውስጥ ነው እንግዲህ አማራ ሆነን እንደረጃ ያለው። በመዋቅር በመንግስት መዋቅር ነፍጠኛ ካላልክ ካድሬ ማትሆን፣ ነፍጠኛ ካላልክ የክልል መሪ ማትሆንበት አገር ተፈጠረ። ከዛ በኋላ እኮ ነው መለስ ዜናዊ ፓርላማ ሄዶ ቡራ ማነው 20 ሺህ አማሮች ሲፈናቀሉ ምስራቅ ጎጃም ይመስላል አካባቢን እየመነጠሩ ስላስቸገሩ ሽፈራሽ ውጤ በነበረበት ሰዓት ነው እና ባተኪሾ ታስረው ወረደ። ክልሉ የኔ ማድረግ ራይት አለው ለመለስ ዜናዊ በፓርላማ ኢትዮጵያዊነት መሆናቸው ተካደ። በአካባቢው እርሻ ምናምን ማድረጋቸው እንደ ወንጀል ተቆጠረና እንዲባረሩ ተደረገ። ጉራ ፈርዳ ያያችሁት ነው። አሁን ያለው ጠቅላይ ሚኒስትር ሰምታችሁታል። አዲስ አበባ ኦሮሞ ጠላለ ሲል አዲስ አበባ ያለውን ህዝብ ጠርጋችሁ አውጣሉ። ይሄው ጠርጋው አውጡት። ማን ይቁጠረው? የት ሄደ ህዝብ? ዘመናትን ያስቆጠረ የነበረውን ንብረት ሁሉ ተቀምጦ ቤቱ ፈርሶበት ሜዳ ላይ ወደቀ። ሜዳ ላይ ወድቆ እንኳን መንቀሳቀስ አልተቻለም። ታዲያ በዚህ ልክ የመጣን ሰዎች ዛሬ አማራ ሆነን ይህ ሁሉ ግፍ ደርሶ በፍጹም ነው የምልህ አንድ የአማራ ታጋይ የኢትዮጵያን ሰንደቅ ዓላማ የኢትዮጵያ ነች ብሎ ነው የያዘው እንጂ የአማራ የግል ነች ብሎ አይደለም የያዘው። የኢትዮጵያ ሰንደቅ ዓላማ ይሄ ሁሉ ግፍ እየደረሰበት ኢትዮጵያ የምትባል ሀገር በቃ ትፍረስ አላለም አማራ። ምክንያቱ ትፍረስ ብሎ ከየት ነው የሚፈርሰው? እሱ ላይ ነው የምትፈርሰው እኮ። የእሱ ግዛት ከየት እስከየት ነው? የአማራ ክልል ብሎ የሰጡት እኮ በጉያ ውስጥ ያሉ ንዑስ ማንነት ያላቸው ህዝቦችን አቅፎ ነው ያለው እኮ አማራው።
ከዚህ መጣችሁ ናችሁ እናንተ ጠላት ናችሁ አላለም እኮ። ከሱ ጉያ ሊያወጡ ግን እሱን እንዲጠሉት ለማድረግ ብዙ ስራ ተሰርቶበታል። ስነ ልቦናቸውም አብሮነታቸውም ዘመናት የተሻገሩ ህዝቦች ስለሆኑ አሉ አብረው እስካሁን ድረስ። ይህን ሁሉ ተሸክሞ የአማራ ትግል ግን ኢትዮጵያ ነው ያለው። አሁን እዚህ መጥተው በጣም የናደዱ ፖለቲካ ያልገባቸው ምናምን ስሎች እንዴት ከወያኔ ጋር እንዴት ከትግሬ ጋር ምናምን ብለዋል። ሻዕቢያን ስለሚፈሩት ነው። ሻዕቢያ ሀገር ነው። በእኛ ደረጃ በትጥቅ ትግል የምንታገል ደረጃ የምናናግረው አይደለም። ሀገር ነው፣ የጎረቤት ሀገር ነው። ስጋታቸው ፍርሃታቸው ካልሆን በስተቀር ከገሌ ጋር ሰርተናል አላለ፣ ከሻዕቢያ ጋር ሰርተናል አላለ፣ ከገሌ ጋር ሰርተናል አላለ። እንደ ኢትዮጵያዊነት ግን መተሳሰራችን አይቀርም። ቢኮዝ አብይን ከመጣል በኋላ ያለው ችግር አደገኛ ስለሆነ እንደ ሀገር መተሳሰር አለብን። አይኛ እየመጣን ነው እኛ እናድናችኋለን ብንል የትናንትናው ይመጣል። ወራሪው መጣባችሁ፣ አህዳው ይመጣባችሁ ይመጣል። ያ ነገር ሰጭቶናል፣ አሳርዶናል። እሱን አንደግሞም ቢያንስ በዚሁ አደረጃጀት በእነሱ ሲስተም ሆነ ህዝቦችም ኢትዮጵያዊነት ይሻለናል፣ በጋራ እንቁም እንላለን። አንተ አርደኛል እንዳላይ አትለውም አትስ በተወሰነ ደረጃ ይህን እናድርግ ብለን ይሄ ትግል ያለው ቲም በዚህ መከራ ውስጥ ሆነ ሊረዱን የሚችሉ ሰዎች የለም። አሁን እዚህ እንደነ ፖፖ አይነት ሰዎች እኔ ጋር እነሱ ጋር መነጋገር አልፈልግም። ኢትዮጵያ ሆነስ ምንም የሚጠቅመኝ ነገር ስለማይነገሩ እንደ ትልቅነታቸውም አይደለም እንደ እድሜያቸው ሪያሊቲው መከራ። እኔ ብልጽግና ደግፎ እኮ የብልጽግና ደጋፊ ነኝ ወርቅ እያዘነበ ነው ማለት እኮ ይችላል። ነገር ግን ከገዳይ ጋር አብሮ የቆመ ሰው ለህልናህም ራሱ አደገኛ ስለሆነ ባይሆን ጥሩ ነው። መብት አይደለም ከገዳይ ጋር ቆመ ህዝብን እያሰቃየ መብቴ ነው ማለት አይቻልም። ግን እሱ አንድ ነጥብ ሳሚሻ እኔ ምንም ፋክት ቼክ ምንም ግነት አሁንም አላየውም። ፋክት እኔ ጥሪ ነው የማቀርበው። ጥሪ ለማን ነው የማቀርበው መሰላችሁ? ለአማራ ኢትዮጵያንስትንን ለምትሉና ኢትዮጵያ አንድ ብሔራዊት ሀገር ሆና ኢትዮጵያውያን ህዝብ እንድንሆን የምትፈልጉ ሰዎች ለእናንተ ነው ጥሪ የማቀርበው። ለሶስታችሁ፣ ለአማራ፣ ለኢትዮጵያንስት እና አማርኛ ወጥ የስራ ቋንቋ እንዲሆንልን የምትፈልጉ ሰዎች ሶስታችሁም ኢትዮጵያን የምትፈልጉ ሰዎች ናችሁ ብዬ ነው የሚበይነው። እኔ አማራ፣ ኢትዮጵያንስቶች እና ስዳማም ቢሆን ወላይታም ቢሆን ኦሮሞም ቢሆን ተጋሩም ቢሆን አማርኛ ወጥ የስራ ቋንቋ እንዲሆንልን እፈልጋለሁ። የኢትዮጵያ ዜጋ ፒፕል እንዲሆን እፈልጋለሁ። አንድ ህዝብ እንዲሆን እፈልጋለሁ። አማርኛ የማይችሉ ዜጎች በሚችሏቸው ቋንቋዎች አገልግሎት እንዲያገኙ አገልግሎት እንዲሰጡ እፈልጋለሁ። በጊዜ ሂደት ሁሉም ኢትዮጵያዊ አማርኛ እንዲናገር ስርዓተ ትምህርት ተቀርጾ እንዲሰራ እፈልጋለሁ። ሀገር እንድትኖረን እፈልጋለሁ። ኢትዮጵያዊ ሁሉ ዘመድ እንዲሆንልን እፈልጋለሁ። በሚባለው መሰረት ማለት ነው። ቋንቋን አሁን ስዳምኛ በመናገሩ ስዳማ እንትን አለ። ይሄ ምንም አንድ ጥያቄ አለኝ ላንተ። ወይ አንድ ጊዜ በዚህ ላይ ነው ወደ ሌላ ሳይሆን አሁን እዚህ አንተ የምትኖርበት ሀገር አሜሪካ ነው። አንድ ያደረገን ቋንቋ ነው ብለህ ታምናለህ? አብዛኛው ብቻ ነው። ሌላ ምን አለ? አንተ አሁን ዛሬ ስዳማ ነኝ ብለህ ከተናገርክ ነው አይደለም። አንተ ሌላ እንግሊዝኛ ካልቻልክ ሰርቪሱን አታገኝም። ፍርድ ቤት ፊትህ ይዛባብሃል፣ ትገደላለህ፣ ትሞታለህ። በምንድን ነው የማገኘው? ማለት ቋንቋ መሰረት ያደረገ ነው። ህገ መንግስቱ ህጉ ያለው እዚህ ሀገር ያለው አንተ የምትኖርበት ሀገር የሌለ ነገር ከማስተምር ነው። አንድ ጊዜ ይዣለሁ። እሺ ሄድ። እዚህ አሜሪካ ነው አንተ የምትኖረው። በየቋንቋው የተቆላለፈ ቤት ውስጥ ነው እንደምትኖረው አንተ። ኢትዮጵያ የሆነ ቦታ በሲዳምኛ ተቆልፈዋል፣ የሆነ ቦታ በወላይትኛ፣ የሆነ ቦታ ይሁን ልንገርህ አይደል? ሻሸመኔ 1 ዓመት አስተምሬ
ትንሽዬ በአማርኛ ጻፍ አድርጌ ግብር የከፈልኩበት እንዲሰጠኝ ማለት ነው። በእውነት ሳሚሻ ልንገርህ አይደል እንደ ቆሻሻ ነው ያየኝን ፊት እስከ ዛሬ ነው ማየው። ሰማይ ምድሩ ተገለባበጠብኝ። ሌላ ሀገር ነው እንደሰራሁት ነው ያልኩት። ከዛ ኦሮምኛ የሚችል ባርሲሳ ሄጄ ጻፍልኝ ብዬ ማለት ነው። ያችን እንኳን በአማርኛ ማለት ነው። ለምን የስራ ቋንቋ ኦሮምኛ ነው ተብሏል። ኦሮምኛም እኮ አይደለም የተባለው አፋን ኦሮሞ። እዛ ውስጥ ተንኮል እንዳለ ታውቃለህ። ሲዳሞ አፎ ነው አይደለም የሚባለው። ሲዳምኛ ማለትና ሲዳሞ አፎ ልዩነቱን አስበህ ታውቃለህ? ሲዳሞ አፎ ማለት ወይ አንድ ጊዜ ሲዳሞ አፎ ማለት የሲዳማዎች ቋንቋ ማለት ነው። ሲዳምኛ ካልክስ ማንም ይማራል፣ ኦፕን ነው የሚሆነው። አፋን ኦሮሞ ካልክ የኦሮሞዎች ቋንቋ፣ ኦሮምኛ ካልክ ኦፕን ታደርገዋል ለሰው ልጆች። እንትኑ አይደለም በኦሮምኛ ጽፈ በአፋን ኦሮሞ ጽፈ አምጣ ብሎ በስርዓት ቢያናግረ እንዴት እንዳደረገኝ ታውቃላችሁ? የሆነ ወራሪ የገባው አይነት ነው ያየኝ ሻሸመኔ። ለምን 1 ዓመት የሚያዝልኝ አሁን በትምህርት ቤቱ ተቃጥሏል። ሉሲ ኤጁኬሽን ሴንተር ተብሎ እና ይኸውልህ ታደ እሺ ተጉይ አንድ ሌላ ጥያቄ ልጠይቅ። በዚህ እኔ ጊዜ አልወስድም። ወንድም ምንም ጊዜ አልወስድም። ለምሳሌ ለዚህ እልቂት ያደረሰን ፈሳም እያልከኝም እንደዚህ እንትን የታደልክ ሰው ይቅርታ ብያለሁ። ሳውጣ ምሮም እኔ ከስር የምታስገባቸው ሰዎች ናቸው። ምናወያይ ከሆነ ምን ዲስከስ የምናደርገው ነገር የሚጠቅም ነገር መሆን አለበት፣ አንድ የሚያደርግን ነገር መሆን አለበት ብዬ ስለማስብ ነው። እኔ እኛ አንድ ያደረገና እሱን እኔ ቋንቋ ላይ አይደለም እኔ ሰው መሆን በቂ ነው ብዬ ነው ማምነው። የሲዳማ ኮት፣ የኦሮሞ ኮት፣ የአማራ ኮት፣ የጉራጌ ኮት አንድ ያደረገናል። ቋንቋ አንድ አያደርግንም። የሲዳማ ኳስ ቋንቋ አያደርግንም። ቋንቋ አንድ አያደርግንም። ግን ቋንቋችንን ኬፕ አድርገን ከሁሉም ህዝብ ጋር ሊያደርግልህ ነው። ኬፕ የምታደርግ ሲዳምኛ ምንድን ነው የሚያደርግልህ? እኔ ራሰንም መተው አልፈልግማ። ይሄ ሲዳምኛ ያንተ ነው። የሌለ ሎጂክ ውስጥ አትግባ። እንደ የተማረ ሰው አንተ የራሲ ቋንቋ አለህ ታደ? አዎ አለኝ። ምን ይባላል? ያው አንተ የምታወራው ነው ታውቀዋለህ። አርኛ የኔ ቋንቋ የምለው እኔ መግባባት የምችለው ቋንቋ ነው። እኔ አንድ ቋንቋ ምንድን ነው መግባባት የምችለው? እኔ በሲዳምኛ፣ በአማርኛ፣ በእንግሊዝኛ መግባባት እችላለሁ። ትንሽ በኦሮምኛ። እነዚህን ከቻልክ ኢትዮጵያውያንን ያቆራኘን ያግባባን የቱ ቋንቋ ነው? ምንም አላቆራኘንማ። ቋንቋ አላቆራኘንም፣ አንድ ላይ አላደረግንም። አሁን አንተና እኔ በሲዳምኛ እንጀምር። ስንት ሰው ነው እዚህ የሚቀመጠው? እሱ የነሱ ፍላጎት ነው የሚፈልገው። ታዲ በጣም እያወቀ ነው እሱ ለመማር ከተጉ ጋር ነው። ተጉ አንድ ነገር ልንገርህ። አንድ አዳምጠኝ። አንድ ቆየኝ። የሆነች ነገር አለች አይደለ? አማራ ታም እነዚህ ሰዎች ወጥተው በገቡ ቁጥር ከነሱ ጋር ዲያሎግ ታደርጋላችሁ። እኛ ታዛቢ ነን። ጊዜ አይሰጠንም። በጣም የሚያሳዝንን ማን እንደሆነ ታውቃለህ? ተጉዬ ወንድም አንድ ሽቅላ አለች። በኦሮሚያ ይሄን ያህል ጊዜ አማራ ኖሩ፣ በሲዳማ ይሄን ያህል ጊዜ አማራ ኖሩ። ከሲዳማ ለይታችሁ ማታዩዋቸው አማሮች አሉ። አጠገቡ ፖለቲካው ጋር ይደርሳል። ጥያቄው ለኔ ነው። አንድ ሌላ ምጨምርልኝ። እኔ በጣም የምወዳቸው እዚህ ራሱ አብሮ መውደድ አይደለም፣ ፍቅር አይደለም፣ ፖለቲካ ፍቅር አይደለም፣ ፍቅርና ጥላቻ አይደለም እየተባልክ የሲዳማ ብሔራዊ ክልል ያልከውን የሲዳማ የምትለውን ትፍቃለህ። አንድ
ሁለተኛ እሱ አካባቢ በአማርኛ እንዲከፈት ወላይታው በወላይትኛ የሚችል አማርኛ የሚችል እዛው አገሩ ነው። በክልሉ የሲዳማ ብሔራዊ ክልል በተባለው ክልል ውስጥ የነበሩ ዜጎች ያሉ ዜጎችና የሚኖሩ ዜጎች ሁሉም እንዲመርጥ እንዲመረጥ ስራ እንዲያገኝ በፖለቲካ እንዲሳተፍ በአማርኛ እንዲሆን ትፈልጋለህ? በደንብ እፈልጋለሁ። ታዲያ ለምን ትጨቃጨቀኛለህ? እኔ ቋንቋ መሰረት ይሁን አላልኩም። መጀመሪያ መሆን አለበት ሰው እንደ ሰው መኖር መቻል አለበት። እኔ ማንኛውም አማራ እንዳይኖር ያደረገው ምንድን ነው? ሰው እንዳይኖር ያደረገው ምንድን ነው? ህግ፣ የህግ በላይነት ስለሌለ። የቱ ህግ? ሀገሪቷ የምትተዳደረው ምንድን ነው? በህግ አይደለ እንደ ወይ አሁን ያለው አንተ የምትኖርበት እኩልነት በእኩል የምትተዳደር ያደረገ ምንድን ህግ አይደለ? የህግ በላይነት አይደለ? ቆይ ወንድም ቆይ ውዶቼ ታገሱ። ሌሎቻችሁ ግድ የላችሁ። ፖለቲካችን ነችን። ይኸውልህ ይሄ የምትለው ህግ ይሄ እዚህ አካባቢ በሲዳምኛ ይቆለፍ፣ እዛ ስንት ጊዜ ታስለፈልፈኛለህ። እዛ በወላይትኛ ይቆለፍ፣ እዛ በካምባታ ብዬም አላውቅም እኔ። ቆይ አንተ ከሲዳማ አካባቢ ወደ ወላይታ ዞን ከተሻገርክ ከየት ታመጣለህ ሲዳምኛና አማርኛ? በወላይትኛ ካደረግ እሱ ለአንተ ሀገሬ ነው አይደለም። ግን እኔ ወላይተኛ እንዲጠፋ ሲዳምኛ እንዲጠፋ አይደለም የሚታገለው፣ የህግ በላይነት እንዲመጣ ነው የሚታገለው። ሲዳምኛ ከጠፋ አንድ ኦፊሻል የሆነ ቋንቋ ይኖር ከጠፋ የሚታጣው ነገር አንድ ነገር ሲዳማዎች ካሪክለም ቀርጸን ሲዳምኛ በአጠረ ጊዜ እንዲጠፋ ሰርተን አማርኛ ካደረግን ሁሉም ኢትዮጵያዊ አማርኛ እንዲናገር ካደረግን ምንድን ነው ሲዳማ የተባለ ሰው የሚያጣው? ኦኬ የሚያጣውን ከመንገረ በፊት ማገኘውን ጥቅም ንገረኝ። እኔ ከ400 ከ300 ዓመት በፊት በአማርኛ ስንማር ቆይተናል። አትሊስት ቆየኝ። እሺ ጠየቅኩ። ይኸውልህ ስለዚህ ማገኘውን በነፊትን ከመንገረ በፊት ጥቅሙን ነው የምትለኝ። ቆንጆ አሁን ገጠምን። ቆንጆ አመጣ። ሲዳምኛ ከሆነ አሁን ያለሁበትን ሁኔታ እያየ ነው። ከኦሮሞ ጋራ ሰሞኑን የሆነውን አይተሃል። ቆየኝ ሳትከፍት ያዝልኝ። ሲዳማ ክልል ከሆነበት ጊዜ ጀምሮ ህፃናት ለልመና እስከ አዲስ አበባ ከዛም አልፈው እስከ አረብ ድረስ ተበትነዋል። ያሉ ፖለቲከኞች መቼና መቼ ተገዳድለው ያልቃሉ ብዬ እየጠበቅኩ ነው። እያየህ ነው። በሲዳምኛ ስለምትባሉ እኔ እዛ ውስጥ ያው እንደሌለ ታውቃለህ። በሲዳምኛ ስለምትባሉ ሌሎች ኢትዮጵያውያን ብዙ እንትናችሁን አላወቁም። የተወሰኑትን ያገኛሉ። ቆይ አንድ ጊዜ ያዝልኝ ጠይቀሃል። ከዛ አዋሳ አካባቢ የሆነች ነገር እየቀባባችሁ እያታለላችሁ ናችሁ። አብይ ኢትዮጵያ ላይ የሆነ ነገር እየቀባባ ዓለምን እያታለለ እንደሰነበተው እናንተም ሲዳማዎች አንተም እዛ ውስጥ ይሄ መንግስት የሚባለውን ከሚዋጉት አካል ነህ አይደለም? ቆየኝ አንድ ጊዜ። ሌላው በሙሉ ይኸውልህ ትምህርት ቤቶች እየፈረሱ ናቸው። የመጠጥ ውሃ የለም፣ መብራት የለም። ነፍስ ውጪ ነፍስ ግቢ ነው ያለው ሲዳማ አካባቢ ያለው። በጣም ፈተና ነው፣ ፈታኝ ነው። ምን ያገኛል ነው የምትለው? አንደኛ 150 ሚሊዮን ኢትዮጵያዊ እንደ አንድ የሚሰለፍ ይሆናል። እንደ አንድ ለአንድ ዓላማ የምታሰልፈው ይሆናል። እነሱና እኛ ግንብ ይፈርሳል። አሁን ሳምሻን ስታገኝ የሚሰማ ስሜትና እኔን ስታገኝ የሚሰማ ማይክን ስታገኝ፣ ለምሳሌ እዚህ ውስጥ እኔን ሲዳማ ይሉኛል ሰዎች፣ አንተን ሲዳማ ይሉሃል፣ ሳምን አማራ ይሉታል፣ ማይክን ኦሮሞ ይሉታል። ኦሮ አለ ኦሮሞ። እዚህ ጋር እኛና እነሱ ግንብ 87 ምናምን ግንብ ነው ማለት። ይሄ ሁሉ ይፈርስና ምን ይሆናል ማለት ነው? የአሜሪካ ህዝብ ዊ ዘ ፒፕል ብለው እንደቆሙት ሲዳምኛ ለኩሽና አለ። ይሄ ውስጥ ለውስጥ ለመነጋገር ሳሎን ላይ ምንድን ነው ያለው? እንግሊዝኛ ነው ያለው።
ሰላማችን አግኝተን ቦግ ብልጭ ብለን እንደፈለክ ፈንድቀ ከጆርጂያ ፍሎሪዳ ስትሄድ አክሰንትን አይጠይቅ ትሞክራለህ። እንግሊዝኛ ካልቻልክ በአስተርጓሚ ትተዳደራለህ። ወጥ የሆነ ግን የስራ እንትናችን እንግሊዝኛ ነው። ይኸውልህ ባጭሩ ወደ አማርኛ ከተመለስን ኢትዮጵያውያን የጦርነቶችን ምንጮች እናደርቃለን። ስለ አማርኛ፣ ስለ ፍቼ ጨምበላላ፣ ስለ ኢሬቻ አይደለም የምንጨቃጭቀው፣ ስለ ሃይዌይ ነው፣ ስለ ተርባይን ነው፣ ስለ ንግድ፣ ስለ ስራ ነው። ፖለቲካ ነው የሚጀመረው። አሁን እኮ ፖለቲካ የለም እኮ የነጻነት ትግል ነው። ነጻነት የሚታየው ስለምንድን ነው? ስለ ሲዳምኛ ነው፣ ስለ ፍቼ ጨምበላላ ነው፣ ስለ ኮት ነው። ይሄ ህይወት ነው? ይሄ ህይወት አይደለም ባጭሩ።